አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ ዓላማ። ሁለተኛ በተከላካይነት ስሜት ማቆየት። ዋናው ነገር የማጥቃት ፕሮፓጋንዳ፣ ስለ ፕሮፓጋንዳ ነው የሚያወራው። የማጥቃት ፕሮፓጋንዳ ጥቅም ነው የሚያወራው። ስለዚህ አጥቂዎቹ እነሱ ናቸው፣ የሚያጠቁት ደግሞ እኛን ነው። ሲያጠቁን ምን ማድረግ እንዳለብን፣ ምን መስራት እንዳለብን፣ ትክክለኛውን ሶሪያን ሊቢያን ያፈረሰውን ኢትዮጵያን ለማፍረስ እየተጠቀሙበት ያለውን የስልጠና ማኑዋላቸውን ነው የምንሰማው። ቀጥል። ወንጀልህ አጥቅተህ ከሰህ ስትሄድ ያኛው ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ነው የምትከተው ማለት። ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ ስበስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት። ሌላው የሪሶርስ ምንጫቸውን ማስደረቅ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለው። ጥቃቱ አካላዊ ሳይሆን ፕሮፓጋንዳ። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው። ታጣቸው ያላቸው ማስደረቅ ካልቻ በመልሶ ፓወርፉል ይሆናሉ ከሚል መነሻ ነው ይሄ። ስለዚህ የሪሶርስ ምንጫቸውን ሀብታቸው ምንጭ ታርጌት አድርጎ እንዲዳከም መስራት በሚዲያ ነው። ሌላው ከትግል ሜዳ ማስወጣት። ትግል ሜዳ የሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት። ቀጥሎ ያለው ተቀናቃኝ ላይ የወጣ ፕሮፓጋንዳ አንዱ ያለ መሪ ማስቀረት፣ መሪያቸውን ታርጌት አድርገህ ጥርጣሬ እንዲታይ እንዳይታመን ሰው እንዲሸሸው ወዘተ አድርገህ ያለ መሪ ታስቀራቸዋል። ሰዎች ከራቁ፣ ከተበተኑ፣ ከተጠራጠሩ፣ ነገባኝ ካሉ መላጣራሉ ምናምን ሲሉ ፕራክቲካሊ በዛው ሰዓት ወይም በአጠቃላይ ያለ መሪ መድረክ ይከተላል ማለት ነው። ይህም ብቻ አይደለም፣ መበተን የሚባለውም ማለት መበታተን በሚሰራው ፕሮፓጋንዳ መበታተን። ሌላኛው ተባባሪ ማለት ነው። ጠላት ነው ጥቃት ነው ምናምን አይደለም። ጥቃቱን ስትፈጽሙ አንደኛ እንዳይታመን አድርገኸው ከሆነ አካል ነው የምታርቀው የምታጠቃው። ከዛ በኋላ ግን ወደ ራስ ማምጣት ቀጥሏል። ተባባሪ ማድረግ፣ ከአንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም ዓላማ ያለው ጠላት አንተን ሊያጠቃ ዝግጅት ያለ። ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ አቋም የተሳሳተ አካሄድ ውስጥ ከገባ አንተ ላይ የሚደርሰው burden ጫና ጥቃት ይቀንሳል። መነሻ የማሳሳት ባህሪንም ይዟል ማለት ነው። ሌላው የማጥቃት ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን ዓላማ ያደርጋል። ጠላት ላይ ማለት ነው። ሌላኛው የማጥቃት ፕሮፓጋንዳ ዓላማ እጅ ማሰጠት ነው። እጅ ማሰጠት በተለያየ መልኩ ስታጠቃው ስነልቦና ጦርነትም ጋር እንዳየነው በሚሰሩ ስራዎች ምክንያት ይሄ ነገር አያዋጣም፣ ይሄ ነገር ዋጋ ያስከፍላል፣ ይሄ ነገር አለቀን፣ ይሄ ነገር እያለ እንዲቆምና እጅ ሰጥቶ እንዲቆም ማድረግ ነው። በዚህ መልኩ የሚሰሩ የማጥቃት ፕሮፓጋንዳ ዓላማዎች ናቸው ማለት ነው። ተቃራኒ ወገን ላይ እንደገና የማጥቃት ፕሮፓጋንዳ ከሚሰራባቸው ዓላማዎች ማለት የተወሰኑትን አለ። አንደኛ ወጥመድ ውስጥ መክተት ነው። የሆነ ትራፕ ውስጥ መክተት የማጥቃት ፕሮፓጋንዳ ዓላማ። ሁለተኛ ማዋረድ ነው። ኢሚሌት አድርገህ አርፎ እንዲቀመጥ በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ አዲሱ የተዋረደውና ዝቅተኛው ቦታ እንዲይዝ ማድረግ ነው። ፍርሃትን መፍጠር ነው። ጥንካሬ መዝራት፣ መቆጣጠር፣ ማረግ፣ ማሳመን ነው። ማሳሳትም አለ። ቅድም እንዳየነው ማታለል አለ። አፍ ማዘጋት፣ ተስፋ ማስቆረጥ ማለት ነው። አምን ማስለወጥ፣ አንድነታቸውን መበታተን፣ ማዘናጋት ያልጠበቁት ነገርን እንዲመጣባቸው የሚጠብቁትን ነገር ሌላ ሪያሊቲ ውስጥ የሌለ ነገር ሊሆን ነው ሊደረግ ነው ብሎ ሌላ ዓለም ሲጠብቅ ቀድሞ ማለፍ ሊሆን ይችላል፣ ጠልፎ መጣል ሊሆን ይችላል፣ ሊተገበር ይችላል ማለት ነው። ሌላው የጊዜ የጉልበትና ሌሎች ሀብቶችን እንዲያባክኑ ማስደረግ። ካላባከኑ ወደኛ ስለሚያውሉ ወርደኑ ከፍ ይላል። ስለዚህ ወደኛ ከመዋላቸው በፊት እዛው እንዲያባክኑ ማድረግ አንዱ የማጥቃት ፕሮፓጋንዳ ዓላማ ሆኖ ይተቀበላል። ሌላኛው ግራ ማጋባት ነው፣ ኮንፊውዥን ማለት
በትክክል ምን እየሆነ እንደሆነ ካወቀ ለዛ ሪያክት ያደርጋል፣ ፕላን ያደርጋል። በትክክለኛው መንገድ ታርጌትን የሚመታ ነገር ይዞ መጥቶ ያደናቅፈናል። ስለዚህ ይህን ከማድረጉ በፊት ኮንፊውዥን መፍጠር ነው። ሌላው ማስጨነቅ ነው። አንዱ ሰዎች ጭንቀት ውስጥ ሲገቡ ሪአክት አድርገው አደጋ በማያደርሱበት ሁኔታ ሊደረግ የሚችል ፋይናሊ ወደ ተስፋ መቆር ሊጎራ የሚችል አይነት ጭንቀትን መተግበር አለ። ማስጨነቅ ያው የማደናቀፍ በተለያየ መልኩ በፕሮፓጋንዳ አማካኝነት የፈለጉበት ቦታ እንዳይደርሱ መንገድ ላይ ማስቀረት ውስጡ የያዘ። ሌላኛው ችግራቸውን ማባባስ ነው። ችግርን ማባባስ፣ እዛው በተደረገው ሜዳ እንዳይወጡ ማድረግ፣ እዛው ማያዘን በውስጡ ይባል። ኢላማ የሚደረጉ ጉዳዮች ይበቃል።